በሺዎች የሚቆጠሩ ላይኮች አሏት፣ ግን አብሯት የሚሆን አንድም ሰው የለም። በሚሊዮኖች የሚቆጠሩ ተከታዮች አሏት፣ ግን ለብቻዋ ታለቅሳለች። ውበትና ዝና ለትዳር ዋስትና ናቸው የሚለው የድሮ ባህል በዚህች ልጅ ሕይወት ለምን አልሰራም? ዛሬ ከካሜራ በስተጀርባ ያለውን መራር እውነት እነግራችኋለሁ። ኢትዮጵያ ውስጥ ዝነኛ ሴት ለቤት አትሆንም የሚለው አስተሳሰብ ስንቱን ትዳር አፈረሰ። ቆንጆ ሆና ዝነኛ ሆና ግን ለምን አታገቢም በሚል ወቀሳ የምትሰቃየዋ የሶሻል ሚዲያ ኮከብ ታሪክ ሁላችንንም የሚያስተምር ነው። ዝነኛ ሴት ማግባት ፍርሃት ወይስ ኩራት? እውነታውን ፊት ለፊት ለመጋፈጥ እንሞክር። ከአንድ ወጣት ጋር ለረጅም ጊዜ አብራ ሰርታለች። ሁሉም ይጋባሉ ብሎ ሲጠብቅ ግን ተለያዩ። ከዛ በኋላ የሷ ሕይወት ሌላ መልክ ያዘ። ለምን እስካሁን ባል አጣች? ሶሻል ሚዲያ እድል ይከፍታል ወይስ የሴቶችን ትዳር ይዘጋል? ባለ ታሪኳ በሺዎች የሚቆጠሩ ሰዎች ላይክ ያደርጉኛል። በየቀኑ በመቶዎች የሚቆጠሩ የፍቅር መልእክቶች ይላኩልኛል። ቪዲዮ ፖስት አድርጌ በሚሊዮን እይታ ሲያገኝ ዓለም የተንበረከከችልኝ ይመስላል። ግን ስልኬን ዘግቼ ወደ ቤቴ ስገባ ቤቱ ጭር ይላል። ሁሉም ሰው ለምን አታገቢም ይለኛል። መልሱ ግን እኔም ጋር የለም። በጣም ብዙ ጊዜ የተደጋገመብሽ ጥያቄ መች ነው የምታገቢው? በቃ ይሄን ይሰለች። ብዙዎች በውበቷ ይደነቃሉ። ነገር ግን ልቧን የሚያሳርፍ እንባዋን የሚያብስ አንድ እውነተኛ የልብ ሰው ማግኘት አልቻለችም። ካሜራው ሲጠፋ፣ ማብራቶቹ ሲደበዝዙ፣ ወደ ባዶ ቤት ስትገባ ያቺ በብዙዎች የተከበበችው ቆንጆ ልጅ ብቸኝነት ይሰማታል። ቤተሰብ፣ ጓደኛ፣ አልፎም ተርፎ ተከታዮቿ ኮሜንት ላይ ይሄኔ እኮ ስንቱ ወንድ ተንበርክኮላት ይሆናል፣ ለምን አታገቢም? እድሜሽ እየሄደ እኮ ነው ይሏታል። እሷም ትዳር መመስረት፣ የራሷን ጎጆ መቀለስ፣ እናት መሆን በጽኑ ትፈልጋለች። ግን ባል አላገኘችም። ዛሬ የዚችን ቆንጆ ልጅና የብዙ ታዋቂ ሴቶችን የትዳር ፈተና በጥልቀት እንመረምራለን። እውነት ለምንድነው ባል ያጣችው? ዋና ዋና ነጥቦችን በጥያቄ መልኩ እንመልከት። የመጀመሪያው ለምንድነው ባል ያጣችው? ብዙ ጊዜ ሰዎች የሚያስቡት ቆንጆና ታዋቂ ከሆንሽ ወንዶች በየመንገዱ ይደረደሩልሻል ብለው ነው። እውነታው ግን ከዚህ የራቀ ነው። አባቶቻችን ሲተርቱ ውሃ ቢጠማህ ከባህር አትጠጣም ይላሉ። በሚሊዮን የሚቆጠር ተከታታይ ስላለሽ ብቻ የትዳር አጋር አለሽ ማለት አይደለም። ባል ያጣችበት የመጀመሪያው ምክንያት የምርጫ ብዛት የፈጠረው ቅዠት ነው። በቴሌግራም የሚመጡላት ወንዶች ብዙ ናቸው። ነገር ግን አብዛኛዎቹ የሚመጡት ዝናዋን፣ ውበቷን ወይም ከእሷ ጋር በመታየት የሚገኘውን ትኩረት ፈልገው ነው። ማንም ሰው ማግኘት የሚፈልገው እውነተኛ ፍቅርን እንጂ እንደ ዋንጫ የሚያስቀምጠውን ሰው አይደለም። በሌላ በኩል እውነተኛና ቁም ነገረኛ የሆኑ ወንዶች ወደ እሷ ለመቅረብ ይፈራሉ። እኔን የታየኛለች፣ የእሷ ደረጃ ሌላ ነው በሚል የራሳቸው ዝቅተኛ ግምት ይሸሿታል። በዚህም የተነሳ በብዙ ጫጫታ መሃል የዝምታ ብቸኝነት ውስጥ ትወድቃለች። ሁለተኛ፣ ሶሻል ሚዲያ ላይ ስለወጣች ነው ባል ያጣችው? ይህ ትልቁ ጥያቄ ነው። አዎ፣ ሶሻል ሚዲያ የራሱ የሆነ ትልቅ ተጽዕኖ አለው። ማህበረሰባችን አሁንም ቢሆን ለትዳር ሲያስብ ቤት የምትውል ብዙ የማትታይ ሴትን የመምረጥ ዝንባሌ አለው። አንድ ወንድ እሷን ሲያያት የምትውልበትን፣ የምትለብሰውን ልብስ፣ የምትሄድባቸው ውድ ቦታዎችና የምትኖረውን የሃይ ክላስ ሕይወት በስክሪን ያያል። ወዲያው በአእምሮ የሚያስበው ይቺን ልጅ ማስተዳደር አልችልም፣ ፍላጎቷን ማሟላት ያቅተኛል ብሎ ነው። ከዚህም በላይ የሶሻል ሚዲያ ሕይወት ግልጽነት አለው። ወንዶች በተፈጥሯቸው የትዳር አጋራቸው የነሱ ብቻ እንድትሆን፣ የግል ሕይወታቸው የተጠበቀ እንዲሆን ይፈልጋሉ። የእሷ የሚሊዮን ተከታይ በየቀኑ የሚጽፍላት የውዳሴ ኮሜንት ለአንድ ተራና ጸጥታ ለሚፈልግ ወንድ አስፈሪ ሊሆንበት ይችላል። ነገር ግን ማወቅ ያለብን ያ በካሜራ ፊት የምታሳየው ስራዋ እንጂ እውነተኛ ውስጣዊ ማንነቷ ላይሆን እንደሚችል ነው። ሶስተኛ፣ ወንዱ ልጅ ጋር ስለሰራች ነው ባል ያጣችው? ለ4 ዓመት ሙሉ ከአንድ ወጣት ጋር አብረው ሰርተዋል። በቪዲዮ፣ በፎቶ፣ በስራ ሁሌም አብረው ነበሩ። ምንም እንኳን አሁን ቢለያዩም የዚህ ወጣት ጥላ አሁንም ድረስ ሕይወቷ ላይ ያንዣብባል። ለምን? ምክንያቱም ላም ባልዋለበት ኩበት ለቀማ እንደሚሉት ማህበረሰቡና ተመልካች የራሱን ድምዳሜ ወስዷል።
አብረው ከሰሩ አብረው በልተው ከጠጡ በእርግጠኝነት ፍቅረኛሞች ነበሩ ብለው ያስባሉ። አዲስ ሊቀርባት የሚፈልግ ወንድ የዚህን የድሮ ስራ አጋር ታሪክ ሲሰማ ወደ ኋላ ይላል። አሁንም ይገናኙ ይሆን? ከእሱ ጋር የነበራትን ትዝታ ማስረሳት እችል ይሆን የሚል የቅናትና የጥርጣሬ መንፈስ ውስጥ ይገባል። ምንም እንኳን እሷ ንጹህ ብትሆንምና የሥራ ግንኙነት ብቻ ቢሆንም የ4 ዓመት አብሮነት በሰዎች አእምሮ ውስጥ የሳለው ስዕል አዲስ ትዳር እንዳትጀምር ትልቅ እንቅፋት ሆኖባታል። ማህበረሰቡ እሷን ከዛ ወጣት ነጥሎ ለማየት ጊዜ ይፈጅበታል። 4ኛ ትዳር ማግኘት ብትፈልግ ሶሻል ሚዲያ ማቆም አለባት። ትዳር ከፈለግሽ ስልክሽን ዝጊ፣ አካውንትሽን አጥፊ የሚሉ ሰዎች አልጠፉም። ግን እውነት ትዳር ለማግኘት ስትል ህልሟን፣ ስራዋንና የገነባችውን ማንነት ማፍረስ አለባት ብለን ስንጠይቅ በፍጹም የለባትም። እውነተኛ ትዳር ማለት አንዱ የሌላውን ክንፍ መስበር ማለት አይደለም። ድር ቢያብር አንበሳ ያስር እንደሚባለው ትክክለኛዋ አጋር እሷን የሚደግፍ እንጂ የሚያስቆማት መሆን የለበትም። ሶሻል ሚዲያን በማቆም የምታገኘው ወንድ የወደዳት እውነተኛ ማንነቷን ሳይሆን እሱ በሰራላት ሳጥን ውስጥ እስካለች ድረስ ብቻ ነው። ነገር ግን አንድ ማድረግ ያለባት ነገር አለ። ሚዛን መጠበቅ፣ የግል ህይወቷንና የሶሻል ሚዲያ ህይወቷን መለየት። ካሜራ ፊት የምትሆነውንና ቤት ውስጥ የምትሆነውን ማወቅ አለባት። ትክክለኛ ወንድ ሲመጣ ለሱ የሚሆን የተለየና ከሶሻል ሚዲያ የራቀ የሆነ የፍቅር ዓለም መፍጠር ይኖርባታል። ስራዋን ሳታቆም ልቧን ግን ለትክክለኛ ሰው ክፍት ማድረግ ትችላለች። 5ኛ ለዚች ልጅና መሳል ሁኔታ ላይ ላሉ የምንሰጠው ምክር አለ። ለዚች ቆንጆ ጠንካራና በብቸኝነት ለምትፈተን እህታችን የምንነግራት ተስፋ አለ። 1ኛ ትዕግስት መራራ ነች፣ ፍሬዋ ግን ጣፋጭ ነው ይባላል። ሰዎች ለምን አታገቢም ስላሉሽ ብቻ ተቻኩለሽ የማትወጂው ሰው እቅፍ ውስጥ እንዳትወድቂ። የዘገየ ሁሉ ቀረ ማለት አይደለም። ትክክለኛው ጊዜ ሲደርስ ከዝናሽ ከፎቶሽና ከሚሊዮን ተከታዮችሽ ባሻገር አንቺን፣ ንጹህ ማንነትሽን፣ እንባሽንና ሳቅሽን የሚረዳ ሰው ይመጣል። 2ኛ ካለፈው የሥራ አጋርሽ ጋር የነበረውን ምዕራፍ በግልጽ ዝጊው። ማለትም አብራችሁ የተነሳችሁትን ፎቶ ወይንም የሰራችሁትን ቪዲዮ በቀጥታ ማጥፋት ይኖርባችኋል። ለአዲስ ሰው ቦታ ስጪ። አዲስ ለሚመጣው ሰው አንቺ አሁን ነፃ እንደሆንሽና ያለፈው ታሪክ ስራ ብቻ እንደነበረ በተግባር አሳይው። 3ኛ ከካሜራ ጀርባ ያለውን እውነተኛውን ህይወትሽን ኑሪ። ስክሪን ላይ ፍጹም ወይም ፐርፌክት ለመምሰል አትሞክሪ። እውነተኛ ወንዶች የሚወዱት ፍጹምነትን ሳይሆን እውነተኝነትን ነው። አንቺ ውድ ነሽ፣ ስራሽ ክብርሽ ነው። የሚገባሽ ወንድ ዝናሽን ፈርቶ የሚሸሽ ሳይሆን ዝናሽን ተሸክሞ አብሮሽ የሚራመድ ጠንካራ ሰው ነው። በመጨረሻም ውድ የቻናላችን ተከታታዮች የሶሻል ሚዲያ ህይወት ከውጭ ሲያዩት ያምራል፣ ከውስጥ ግን የራሱ የሆነ ከባድ ዋጋ አለው። ስለ ሰዎች ህይወት ከመፍረዳችን በፊት ከፈገግታቸው ጀርባ ያለውን እንባ እንረዳ። እናንተስ ምን ትላላችሁ? አንዲት ታዋቂ ሴት ትዳር ለማግኘት ምን ማድረግ አለባት ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስተማሪና አዝናኝ ቪዲዮ እስከምንገናኝ ቸር ሰንብቱ። ብከፋም በውስጤ ላኑረው ህመሜ አባቱ ያደራ እንግዲህ ሐኪሜ ማናየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ አባቱ ያደራ እንግዲህ ሐኪሜ ማናየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ ሊያምርብኝ ብዬ ብቻዬን ሳትኖር ከጎኔ
ደሞስ ምን ሊጠቅመኝ ያንን ሰፈር አየዋለሁ ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለስቃይ ለህመም ያንን ቦታ